ምን መሰላችሁ ሁሉም ሐሳብ መቋጫ አለው። ሁሉም ጭንቀት የማይሳካ የሚመስለን መጨረሻ አለው። ሁሉም ውጥረት ይረግባል ከችግር በኋላ በእርግጥም እፎይታ አለ። አንዳንዴ ዱንያ ማስጨነቅ ባህሪዋ ነው። አይዞን፣ ብርሃንን ለማየት ጨለማን ቀድሞ ማየት ግድ ነው። አንዳንዴ ነገሮች ወደ ኋላ መቅረት ለኛ መልካም ነው። የተአኸረ ነገር ሁሉ ኸይርን ነገር ይዞ ይመጣል። ጭንቀቶችም ፈረጃ አላቸው። አብሽሩ ኢንሻአላህ አላህ ያሳካዋል። አይዞን። ምን መሰላችሁ ሁሉም ሐሳብ መቋጫ አለው። ሁሉም ጭንቀት የማይሳካ የሚመስለን መጨረሻ አለው። ሁሉም ውጥረት ይረግባል ከችግር በኋላ በእርግጥም እፎይታ አለ። አንዳንዴ ዱንያ ማስጨነቅ ባህሪዋ ነው። አይዞን፣ ብርሃንን ለማየት ጨለማን ቀድሞ ማየት ግድ ነው። አንዳንዴ ነገሮች ወደ ኋላ መቅረት ለኛ መልካም ነው። የተአኸረ ነገር ሁሉ ኸይርን ነገር ይዞ ይመጣል። ጭንቀቶችም ፈረጃ አላቸው። አብሽሩ ኢንሻአላህ አላህ ያሳካዋል። አይዞን። ሌላው ጥያቄ ምስቴ በእስላማዊ የሸሪዓ ህግና መመሪያ መሰረት ከ5 ዓመት በፊት በኒካህ የተጋባን ሲሆን ከ3 ወር በፊት በተፈጠረ ጊዜያዊ ጠብና አለመግባባት በራሷ ፈቃድና በቤተሰብ ግፊት ቤቷን ጥላ ከሄደች በኋላ